ወልዲያ ማክሰኞ ገበያ 02 ከጎራው ላይ ሆኜ ነው የምቀርጽላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሙነይማ ቻናል ቤተሰቦቼ እንዴት ናችሁልኝ? እንዴት ቆያችሁ? አልሐምዱሊላህ እኛ ሰላም ነን። ዛሬ እንግዲህ ጉዞ ወደ ወልዲያ ልናደርግ ስለሆነ ቁርሳችንን በጠዋት እየሰራራን እንገኛለን። ይሄ ያው ለሻሂ የምጠቀመው ግብአት ነው። ዴጋሊት ይባላል። ፍርፍር ልንሰራ ነው። በነገራችን ላይ በቃ ስለቸኮልኩኝ አንዱን ጥዬ አንዱን አንጠልጥዬ ነው ይዤላችሁ የመጣሁት። መቼስ ያው ስለ ፍርፍር ማስተማር ትምህርት ምንድነው ስለ ፍርፍር ትምህርት ይዤ አይደለም የመጣሁት ብዬ አንዱን ጥዬ አንዱን አንጠልጥዬ ሽንኩርቱ ሲቆረጥ አልታየ፣ ቲማቲሙ ምናምን ሳቁላላ አልታየ፣ ሙሸከል አድርጌ ነው ይዤላችሁ የመጣሁት። ያው ከቸኳሉ አንፃር ነው በጧት ለመውጣት። ይሄ ድርቆሽ ነው። ድርቆሽ እንግዲህ ይጠቅማል። እንጀራ ፍርፍር ሳደርግ ማለት ነው ከእርጥቡ እንጀራ የደረቀው እንጀራ ይበልጥብኛል እና ለፍርፍር እንደዚህ ኖርማሉን ንጹህን እንጀራ ነው እያደረኩኝ በምጣድ ያስቀመጥኩት። እንደዚህ በባልዲ ክድና አድርጌ ያስቀምጠዋለሁ። ንጹህ ነው፣ ምንም ቆሻሻ አያገኘውም። በዚሁ አጋጣሚ ሀታ እንጀራ እንኳን ባይኖራችሁ ማለት ነው እንዲህ አጋጣሚ ሙሃቻችሁ አልተናሳ ከሆነ ምናምን ድርቆሽ ይጠቅማል። በነገራችን ላይ እኔ እንኳን ያስቀመጥኩት ያው ፍርፍር በማድረግ ሰዓት ከእርጥቡ እንጀራ ይልቅ ከትኩስ እንጀራ ይልቅ ማለት ነው ድርቆሽ ይበልጥብኛል። በዚህ መልኩ ያው እንትናችንም ተንተክትካለች። ያው ፈርፍረናል እላችኋለሁ። ሀባይቢ ላይክ ሼር አትርሱ። እንዲሁም ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ። ሁልጊዜ የምለቃቸው ቪዲዮዎች እንድትደርሷችሁ የደወል ምልክቷንም መጫናችሁን አትርሱ እላችኋለሁ። ያው ዛሬ ወደ ወልዲያ ልሄድ ስለሆነ የውዷ የእህቴ ልጅ ኢንሻአላህ አረብ ሀገር ለመሄድ እያሰበ ነውና ከመሄዱ በፊት ወደ አዲስ አበባ ለሜዲካል ከመጣራቱ በፊት ቸክ ላስደርገው ስለፈለኩኝ ያው ለሜዲካል ሲጠሩ በቃ እዛ ውጤታቸው እስከሚደርስ ጭንቀት አለ ምናምን። ከዚህ ሁሉ ወጭ ሳንፈራ ቀድመን እዚሁ አካባቢያችን በሚገኝ እንትን አንተራሳውን ሙሉ ሜዲካል መውሰድ የተሻለ ነው። ለአኑ በቃ እዛ አዲስ አበባ ትጨናነቃላችሁ። በባለፈው ወንድሜን ራሱ እዚህ በሰዓቱ ላይ 3800 ብር ነበረ ወንድሜ የዛሬ 3 ወር አካባቢ ሜዲካል ሲያደርግና ያው እዚህ ወልዲያ ነው። ያው ሙሸከል አድርጌና መጣሁላችሁ። በነገራችን ላይ አሁን በ3 ወር ውስጥ 5000 ብር ሆኗል። ያው ከ5000 ብር 45 ብር ናት የተመለሰችልኝ። ወላሂ ነው የምላችሁ። ስለዚህ ያው የጨመረ ነው ሁሉ ነገር። ብቻ አልሐምዱሊላህ ሁሉ ነገር ሰላም ሆነ። በጣም ደስ ብሎን ተመለስ እና ምን ልላችሁ ፈልጌ ነው፣ ወጭ ሳትፈሩ በቃ ውጭ ለመሄድ ያሰባችሁ ሰዎች ቼክ ብታደርጉ መልካም ነው። አዲስ አበባ ስትጠሩ ዘንድ ገና ከሰው ሀገር በጣም ጭንቀት ከምትጨናነቁ ቀርማችሁ ቼክ አድርጉ። እናም ያው ውጤቱን አልሐምዱሊላህ ሰላም ሆኖ ከጨረስን በኋላ የሜዲካል አሻራ የምትባላለች የሲዩሲ አሻራ ነው እንደዛ የምትባላለች እሷን ለመውሰድ ወደ ማክሰኞ ገበያ 02 እዛ ነው የሚገኘውና ሄደና ነዛ ያው ይችኛይቱ የምትጠቅመው አዲስ አበባ ለሜዲካል ስትጠሩ ይችን ወረቀት ካልያዛችሁ ወደ ሜዲካሉ መግባታችሁ ነውና እሷን ዝግጁ ለማድረግ ነው። የዛሬው ቪዲዮ ነው። ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።